ቀድሞውንም ቢሆን ሲጠየቅ የነበረውና ምላሽ ሳያገኝ ቆየው በቅርቡ ደግሞ ጠንከር ብሎ መጠየቅ የጀመረው የጤና ባለሙያዎች ጥያቄ ምን መልክ ይኖረው ይሆን? የባለሙያዎቹ ጥያቄ በመንግስት ምን አይነት ምላሽስ እየተሰጠው ይሆን? ያነጋገርናቸው የጤና ባለሙያዎች ጥያቄያችን የዳቦ ነው፣ የመኖርና ያለመኖር ጥያቄ ሆኖብናል ይላሉ። ከአንድ ወር በላይ በማህበራዊ መገናኛ ዘዴዎች ሲጠየቅ የቆየውና 12 ጥያቄዎችን በመዘርዘር ለጤና ሚኒስቴር በደብዳቤ እንደጠየቁ የሚናገሩት ባለሙያዎቹ ጥቅል ሀሳቡ ግን የምንሰራው ስራና የሚከፈለን ደሞዝ ተመጣጣኝ ካለመሆኑም ባሻገር መኖር እያቃተን ነው የሚል እንደሆነ ስማቸውን እንዳንጠቅስ የጠየቁንና በዚህ እንቅስቃሴ ውስጥ ያሉ የጤና ባለሙያ ነግረውናል። ጥያቄዎቹ በጣም ኦርጋናይዝድ በሆነ መልኩ ጥያቄው አንድ ሆኖ ግን 12 አካላት ላይክ ብሊቶች ያሉት ኩዌስችን ነው። በጣም ስትሬት ፎርዋርድ ነው። ሰርቫይቫላችን አንደር ኩዌስችን ማርክ ነው። ኦፍ ኮርስ የተገላበጠ የመጣ ጥያቄ አለ ይሟላል ተብሎ ያልተሟላ ግን አንድና አንድ ነገር ነው። የተወሰነ ኮንቪኒየንስ እና ሰርቫይቫላችን ሴኩር ይደረግ ነው ኦቨርኦል የኩዌስችኑ መንፈስ ማለት ነው። እና ሲንጀምር ኦልሞስት ከኢንተርናሽናል ኦርጋናይዜሽን ጀምሮ ሁማን ራይት ኮሚሽኖች ሳይቀሩ ኢንተርናሽናል ሚዲያ ሳይቀሩ እያንዳንዱ የጋቨርንመንት ኦፊሶች ሴንትራልም ሆኑ ሪጂናሎች ሚኒስትሪ ኦፍ ሄልዝ ፕራይም ሚኒስተር ኦፊስ ሳይቀር እያንዳንዱ የሚመለከተው አካልና እንደዛውም ሆኖ ታዛቢ ሆኑ አካል ፓብሊክ የሆኑ አካላቶች ሳይቀሩ የሃይማኖት ተቋማቶች ሳይቀሩ ይሄ ሁሉ ያለንበት ሁኔታ እንዲያቁልን ጥያቄ እንዳለን ወደ ውስጥ እያለቀስን ያለንበት ሁኔታ ነው ያለው። የሕክምና ሙያ የብዙ ልጆቻችን የወደፊት ምኞት በብዙ ጣውረድ እስከ ስፔሻሊስት ሐኪም ድረስ ለመድረስ ብዙ ዋጋ የከፈልን በት ነው የሚሉት ባለሙያው ስፔሻሊስት ዶክተር ሆነው 4 ዓመታት እንዳገለገሉ ነግረውናል። ወርሃዊ ደሞዛቸውም 11,000 ብር እንደሆነ እንዲሁም ከባለቤትና ልጃቸው ርቀው እንደሚኖሩ በዚህ ደሞዝ 2 ቦታ ወጪ አውጥተው መኖር እንዳቃታቸውም ጠቅሰዋል። በመደበኛው ኑሯችን ላይ በዓላትና ማህበራዊ ህይወት ሲጨመር ችግራችንን ያከፋዋል። በቅርቡ በተከበረው የፋሲካ በዓል በደሞዜ ለቤተሰቤ ማቅረብ የቻልኩት ፍራፍሬ ብቻ ነው በማለት በምሬት ይናገራሉ። ላታምኚ ትችያለሽ ግን እኔ ቤተሰብ ውስጥ ኮንትሪቢዩት ያደረኩት ፍራፍሬ ነው። ሙዝና ማንጎ ነው የገዛሁት። እውነቴን ነው የምልሽ። ዶሮ ምናምን ባለቤቴ በራሷ ገቢ እንትን ብላ ነው ያለችው። እያንዳንዱ ሳብ ስፔሻሊቲ ሱፐር ስፔሻሊቲ ተብሎ በሚጠራ ደረጃ ያሉ ባለሙያዎች አሉ ጓደኞቻችን ማለት they are suffering a lot። በመንግስት ሆስፒታል ውስጥ ለ10 ዓመታት እንደሰሩ የነገሩን ሌላዋ ቅሬታ አቅራቢ በዚህ የአገልግሎት ዘመናቸው በወር የሚከፈላቸው 8,000 ብር እንደሆነ በመጥቀስ በወር ለትራንስፖርት ብቻ 2,000 ብር እንደሚያወጡ ነግረውናል። የሚተርፈኝን 6,000 ብር የት ላድርሰው ግራ ገብቶኛል። የታክሲ ሳጣ በእግሬ እየሄድኩ ነው ምሰራው። እኛ ሐኪሞች መኖር አቅቶናል፣ መንግስት አንድ ይበለን ሲሉም ይጠይቃሉ። 10 ዓመት ሙሉ ሰርቼ የሚከፈለኝ ደሞዝ 8,000 ብር ነው እና አሁን ባለው የኑሮ ውድነት የቤት ኪራይ የልጆች የትምህርት ቤት ክፍያ ጋር ሲነጻጸር ፍጹም በቃ መኖር አይበላው እየኖርን ያለነው። መብላት እያቃተን ነው። መብላት እንዴት ነው? ጤፍ 10 ምናምን ሺህ ብር ሸምተን ምን በላው? ዘይት 1,500 ብር 1,600 ብር ገዝተን ምን በላው? እንዴት ነው? በደሞዝ መኖር አልተቻለም። አሁን ትራንስፖርት የለንም። እኔ በመሰራበት መስሪያ ቤት ሰርቪስ የለንም። የሰርቪስ እንኳን ድጎማ ቢደረግልን የትራንስፖርት እኔ አሁን በቀን እስከ ደርሶ መልስ በባስ ምናምን ተንጠላጥዬ 80 ብር አወጣለሁ። 80 ብር በወር ሲሰራ 2,000 ምናምን ብር አወጣለሁ። አለብዛ በእግር መራመድ አለብኝ ማለት ነው። እና መንግስት በቃ ቆም ብሎ ቢያስብ ቢያይልን። ባለሙያዎቹ እየጠየቁ ያሉት እነዚህና መሰል ጥያቄዎች በተለይ በማህበራዊ ሚዲያ ጠንከር ብሎ እየተጠየቀ ነው። ይሁንና ጥያቄዎቹን አስተባብሮ የሚመራችሁ ማን ነው ያልናቸው ባለሙያዎቹ ለጊዜው ማንነቱን መግለጥ የማይፈለግ በቦርድ የሚመራ የተደራጀ አመራር አለን። በብዙ ምክንያቶች ጥንቃቄ መደረግ ስላለበት መሪው ወደፊት እንዲመጣ አልተፈለገም ብለውናል። የጤና ባለሙያዎቹ ጥያቄ በሌላው ዘርፍ ያሉ ሙያተኞች ከሚያነሱት ተመሳሳይ ጥያቄ በምን እንደሚለይ በመጥቀስ እኛ መለየት አንፈልግም። ሲቪል ሰርቫንት ነን። ዳይሬክትሊ ከላይፍ ጋር ኮኔክትድ የሆነ ሙያ ነው። እኔ አሁን ለምሳሌ ተጨማሪ ስራ ለመስራት በጣም ይቸገራለሁ። ቢኮዝ አሁን አንድ ክሊያንት
በጠና ከተሃመመችብኝ ማለት ሳምንቱ ሙሉ ስለሷ ማሰብ ነው የሚኖርብኝ። ለምሳሌ ኦፕሬሽን እየሰራኋት ኮምፕሊኬት ብታረግ አይሲዩ ብትገባ ዘሆል አይምሮን ትቆጣጠረዋለች። በተወሰነ መልኩ ማህበረሰቡም እንኳን አንደርስታንድ ያደርገዋል አይደለም። ለየት ያለ ዲግኒቲ ያለው ለየት ያለ ክብር አድርጎ ይሰጣል እንጂ ለመለየትና ከሌላው ጋር ደግሞ የሆነ ዳይቨርጀንሲ ለመፍጠር አይደለም። የሙያ ማህበር የሆነው የኢትዮጵያ የጤና ባለሙያዎች ማህበር በበኩሉ ለባለሙያዎቹ ጥያቄ እውቅና ሰጣለው ድምጽም እየሆንኳቸው ነው ሲል መንግስት ጥያቄውን በቀላል ተመልክቶ ቸል እንዳይለውና ትኩረት እንዲሰጠው ጠይቋል። አቶ ዮናታን ዳኘው የማህበሩ ፕሬዚዳንት ናቸው። እኛ እንግዲህ እንደ ማህበር እውነት ለመናገር መጠየቅ ነው የኛ ስራ። መንግስት ይሄንን ቀድሞ ሁኔታዎችን ቀድሞ እንዲያስተካክል ነገሮችን በቸልተኝነት ወይም በንቀት መመልከት የለበትም እያል በተደጋጋሚ ጠይቀናል። እውነት ለመናገር መንግስት በጠረጴዛ ዙሪያ ጤና ባለሙያዎችን ተወካዮችን የጤና ባለሙያዎች ከየዲፓርትመንቱ ሊሆን ይችላል ከየተቋማት ሊሆን ይችላል ተወካዮችን አስመርጦ መነጋገር አለበት፣ አቅጣጫ ማስቀመጥ አለበት ብለን ነው ምናምነው። ጤና ባለሙያዎች ያነሱት ጥያቄ ዳቦ ጥያቄ ነው። ስለዚህ ምንድነው ያለው ነገር ምንድነው የችግራችሁ ነገር ብሎ መመካከር ነው መፍትሄው ብለን ነው ምናምነው። ሌላውና ሐሳቡን የጠየቅነው የሙያ ማህበር የኢትዮጵያ ሕክምና ባለሙያዎች ማህበር ነው። የሂደቱ አካል እንደሆነ ነግሮን፣ ነገር ግን ዝርዝር መረጃ ለሚዲያ ለማውጣት በውይይት የዳበረ የጋራ አቋም ያለው መግለጫ በቅርቡ እንሰጣለን ብሎናል። ምላሽ እንዲሰጥ እየተጠየቀ ያለውን የጤና ሚኒስቴርንም ለመጠየቅ ብንሞክር ለጊዜው መልስ ማግኘት አልቻልንም። ይሁንና ሚኒስቴሩ በጉዳዩ ዙሪያ ለጀርመን ድምጽ ራዲዮ በሰጠው ምላሽ ለጉዳዩ ትኩረት ሰጥቶት እያየው መሆኑ ጠቅሷል። የጤና ሚኒስቴር የህዝብ ግንኙነትና የጤና ኮሚኒኬሽን ስራ አስፈጻሚው ዶክተር ተገኔ ረጋሳ በሰጡት ምላሽ ጉዳዩን ሚኒስቴር መስሪያ ቤታቸው እየተመለከተው እንደሆነ ጠቁመው ለጤና ባለሙያዎችና ሰራተኞች ጥያቄ ትክክለኛ እውቅና እንደሚሰጡ አመልክተዋል። የደሞዝና የጥቅማ ጥቅም ጉዳዮች እየታዩ እንደሆነ በመጥቀስ ጥያቄዎቹ በአጭር በመካከለኛና በረጅም ጊዜ የሚፈቱ እንደሆነም አስረድተዋል። የጤና ሚኒስትሯ በቅርበት እንደሚከታተሉ ተብራርተዋል።